ያለው ሰው መስፈር አንዳንድ ጊዜ ሰው አንድ ጊዜ የመጣው ሌላ ቀን አይመጣም፣ ሌላ ቀን የመጣው ደግሞ ተመልሶ አይመጣም። ለሚቀያየር ልጠይቅህና ከዛ በኋላ ቶሎ ቶሎ ትነግረኝና ከዛ ዩኒቨር ነው ማን ክሮስ እንደሚያደርግ ማለት ነው። ስሙ ሞት ባይኖር ይባላል። እድሜ ስንት ነበር? እድሜ 42 ካሊፎርኒያ ነው የሚኖረው። የኦርቶዶክስ እምነት ተከታይ አይደል? ልክ ነው። ስራ ምንድን ነው? ትራክ ነው የሚሰራው። ትራክም ስላልክ እኮ ነው በቃ እንትን የሚሉ ታውቃለህ። ደግሞ ትራክ ድራይቨር አንፈልግም ይላሉ። እሱ ግን ጨዋ ትራክ ድራይቨር ነው። ጋይስ ሎካል ነው የምሰራው። ሎካል ነው እንደሚሰራው ነው። እሺ ልጅ የለውም። ከዚህ በፊት አግብቶ አያውቅም። ሎካል ነው የሚሰራው። የሎካል ችግር የለውም ጋይስ። የሚንቀዠቀዡት ናቸው፣ ከሀገር ሀገር የሚዘውሩት ናቸው መፍራት ያለባቸው። እሺ ሌላ በትርፍ ሰዓት ምን ማድረግ ያስደስታል? እኔ 24 አወር ፊትነስ ጂም መንበር ነኝ እና ዋና፣ መዋኘት፣ ስቲም፣ ሳውና እንደዚህ አይነት ነገሮች ይመቸኛል። መሳጅ ምናምን እዛው ነገር ይመቸኛል። እሺ የምትፈልጋት ሰው አሜሪካን ሀገር የምትኖር አይደል? አዎ ካሊፎርኒያ የት እያለች ነው? እኔ ኤሌ ነኝ። ኤሌ ነው ማለት። እሺ ካሊፎርኒያ እድሜዋ ከስንት እስከ ስንት? ከ28 እስከ 38። 28 እስከ 38። እሺ አሜሪካ የምትኖር እዛው አይመቸኝ። ካናዳ ማትሄድማ አሜሪካ ብቻ? አረ እኔ የምፈልገው እዚህ ነው እናት አለም። እኔ እና አንቺ የምንኖርበት ሀገር አሜሪካ ጋር ብለስ ዩኤስኤ። እሺ አሜሪካን ሀገር ብቻ ከ28 እስከ 38 ያላችሁ ረጅም፣ አጭር፣ ቀጭን ቁመት ችግር የለብኝም። ችግር የለብም። እሺ ሌላ ሰውነትስ ወፍራም ምናምን? ያው የምታይኝ ደህና ቁመቴ ሜትር ከ75 ነው። ኦኬ ውፍሬቴ ደግሞ 180 ፓውንድ። ኦኬ ሜትር ከ75 180 ፓውንድ ብዙ አይደለም ለወንድ ልጅ። አሪፍ ነው አይደል? ኦኬ አሪፍ። እሺ ሌላ ምን ነበረ? ያገባች ወይ ልጅ ያላት አግብታ ማታውቅ? አንድ ልጅ ቢሆን ችግር የለብኝ። አለበዛ ግን እኔ ዳሽን ባንክ አይደለሁም ወይ አማራ ባንክ አይደለሁም። ችግር ይከብዳል። ኦኬ ሰምታችኋል። አንድ ልጅ ካለሽ ችግር የለውም። ከዛ በላይ ግን ያው እሱ ልጅ ስለሌለው ልጅ መውለድ ትፈልጋለህ አይደል? አንተ ራስህ ችግር የለም። እኔ ልጅ ስለምወድ በጣም እወዳለሁ። ባይዘው ልጅ እሺ ያ አንድ ልጅ ካለሽ ችግር የለውም። ሌላ አንተ ከሴቶች ማለት ቀይ መስመር ብለህ የምታስበው ላይክ ዲል ብሬከር ብለህ የምትለው ነገር ምንድን ነው? በደሞዝ ማትፈልጠኝ። ዲል ብሬከር በደሞዝ የምትበልጥ አትፈልግም እንዴ? ትጂ በደሞዝ የምትበልጥሽ በእውቀት የምትበልጥሽ ሴት ማግባት ከባድ ነው። አም ሶሪ። እሺ ቆይ በደሞዝ ስንት ነው? ስንት ማለት ነው በደሞዝ ላትበልጥ የምትችለው? ቢካዝ ማወቅ አለባቸው። ላይክ ሲክስ ፊገር ከሲክስ ፊገር በላይ የሆነች ወይስ ላይክ አንተ ያንተ ሊሚት ምን ያህል መስራት አለባት? እንደው ቢያንስ ከመቶ በታች። ከመቶ በታች። እሺ ከመቶ በታች ከመቶ ሺህ በታች ታድለሻል። ዘንድሮ እኮ ከመቶ በላይ ካልሰራችሁ እያሉ መከራችን እያበሉ ነው። የት ሄዳ እንደሚሰራ ራሱ ለምን መሰለሽ እጂ ከአሁን በፊት የነበረችን ጓደኛዬ የአንድ ቀን ደሞዟ የኔ የ2 ሳምንት ደሞዜ ነው እና በጣም ችግሮች ነበሩ፣ ግጭት ነበርና አይመችኝ። እንግዲህ ሴት ልጅ ስትበልጠኝ በእውቀትም በደሞዝ ስትበልጠኝ አይመችኝም። ይቅርታ። ኦኬ እውቀትስ ምን ደረጃ ድረስ ብለህ ታስባለህ? አይ ብቻ እኔን አትብለጠኝ። አንተ ምን ያህል ትምህርት ሄደሃል? 2 ዓመት ኮሌጅ። ኦኬ ኮሌጅ። ኦኬ ኮሌጅ። እሺ ኮሌጅ ተማሪ ወይ ደግሞ እንትን ኮንሽ ላይክ ሃይ ስኩል ምናምን ግራጁዌት ወይም ደግሞ የኢትዮጵያ ዩኒቨርሲቲ ብትሆኝ ችግር የለውም፣ አይቆጠርም። ዶክተርም ኢትዮጵያማ ከሆነ ዶክተርም ትሆን ችግር የለም። አይቆጠርም ማለት እሺ ሌላ የምትጨምረዋለህ? አይ በቃ ይሄ ነው። እኔ በነገራችን ላይ ዋናው መከባበር